እሳቸው ኤክሰለንሲ ሐሰን ሼህ መሐመድ እዚህ ድረስ መምጣታቸውና የሶማሌ ክልል መምጣታቸው የመጀመሪያ የሶማሊያ ፕሬዝዳንት ድሮ ያው በፋሺስት ፕሬዝዳንቶች በሶማሊያና በደርግ ጊዜ የነበሩት የድሮ ፕሬዝዳንቶች ለነሱ ዛሬ ይሄ ምሳሌ ነው ማለት ነው። ለምሳሌ ይሄ ደግሞ ጉብኝት የግንቦት 20 1983 የግንቦት 20 ውጤት ነው ብዬ ነው የምወስደው። የእሳቸው ጉብኝት መምጣት ማለት ነው የግንቦት 20 ውጤት ፕላስ የፌደራሊዝም ኢህአዴግ የሚመራውን የፌደራሊዝም ምን ማለት የሚለውን ዛሬ ሐሰን እዚህ ጋር ድረስ መጥቶ ሂስ ኤክሰለንሲ ፕሬዝዳንት ሐሰን ሼህ መሐመድ የሶማሊያ ፕሬዝዳንት እዚህ ድረስ መምጣታቸው እንደውም ለዚህ ለትምክህተኛና ለነፍጠኛ ምሳሌ ይሆናሉ። ዝም ብሎ የድሮ የደርግ ባንዲራ የሚያመጡት ስፈኞች ኃይሎች የበሬ ወለድ የቀለም አብዮተኞች ትናንትና ሶማሊያና ኢትዮጵያ ጠላት የነበሩ ዛሬ ወዳጅ ሆኖ እንደገና ደግሞ የሶማሊያ ፕሬዝዳንት ሂስ ኤክሰለንሲ ሐሰን ሼህ መሐመድ ከሶማሊያ ክልል የተገኘው ልማትና ፒስ አንድ ዲፕሎማሲ እንማራለን ማለታቸው የፌደራሊዝም ውጤት ነውና ሊማሩ ይገባሉ። የነፍጠኞችና ኢህአዴግ ማለት ምን ማለት ነው የሚለው ፌደራሊዝማችን ምን ማለት እንደሆነ ይሄንን ዛሬ የእሳቸው ጉብኝት ለዚህ ለጠባብነትና ለትምክህት በሬ ወለድ የቀለም አብዮተኞች መልስ ይሆናል ብዬ ነው የማምነው። እሳቸው እዚህ መጎብኘታቸው ደግሞ ለእኛ ትልቅ ነገር ነው። እንማማራለን። ሼር ዲፍረንስ ኤክስፒሪየንስ ሼር እናደርጋለን። በጣም ደስ ብሎናል እዚህ ድረስ መምጣታቸው። ትናንት አንድም